ከ5 ዓመታት በኋላ ራሳችሁን የት ነው የምታገኙት? ሁላችንም ከ5 ዓመት በኋላ ራሳችንን ከሁለት አንዱን ነገሮች እየተናገረን እናገኘዋለን። የመጀመሪያው በጣም ደስ ይላል፣ ያሰብኩትን ነገር ሁሉ አሳክቻለሁ፣ የተሻለ ህይወትም እየኖርኩኝ ነው። ሁለተኛው ደግሞ በጣም በሚገርም ሁኔታ ምንም የተለየ ነገር አላሳካሁም፣ ከ5 ዓመት በፊት እንደነበርኩት እንደዛው ነኝ፣ የተለየ ሰው የለም። የእነዚህ ሁለት ነገሮች መሰረት ግን ዛሬ ላይ የምንወስናቸው ውሳኔዎችና የምንመርጣቸው መንገዶች ናቸው። እውነት የነገው ማንነታችን በዛሬው ማንነታችን ይኮራል። አብዛኛው ሰው ሊያሳካው የሚፈልገው የህይወት ግብ አለው። ስኬት፣ ገንዘብ፣ አሁን ካለበት ህይወት ኮምፕሊትሊ ዲፈረንት የሆነ ላይፍ። የዛ ነገር ኢሜጅ አይምሮ ውስጥ አለ፣ እንደሚያሳካው 100% እርግጠኛ ነው። ግን ደግሞ እውነታው የአብዛኛው ሰው ህይወት ላይ ምንም ነገር አይቀየርም። ሳይኮሎጂው ምን ይላል መሰላችሁ? የአብዛኛው ሰው ዓላማ ማይሳካበት ምክንያት ስንፍና ብቻ አይደለም፣ ከጀርባው ጥልቅ የሆኑ ብዙ ምክንያቶች አሉ። የመጀመሪያው ችግር ማሰብና ማሳካት ይምታታብናል። ሰክሰስን ኢማጂን ማድረግ ወይም ደግሞ ስለ ስኬት ማሰብ ለአይምሯችን ሴንስ ኦፍ አቺቭመንት ይሰጠዋል። አንድ ሰው በተደጋጋሚ ስለ ስኬቱና ማድረግ ስለሚፈልገው ነገር ሲያስብ አይምሮ ያንን ነገር እንዳደረገ ይሰማዋል ማለት ነው። ከዛ ትናንሽ ደስታዎችን መልቀቅ ይጀምራል። ይህም ደግሞ ያንን ሰው የሆነ ስራ እንደሰራና የሆነ ለውጥ እንዳመጣ እንዲያምን ያደርገዋል ማለት ነው። ይህም ደግሞ ያ ሰው መስራት ያለበትን ስራ በአግባቡ እንዳይሰራ ያግደዋል፣ ወይም አንድን አክሽን ለመውሰድ ያለውን እርጀንሲ ይቀንሰዋል ማለት ነው። ሁለተኛው ደግሞ ፊር ኦፍ ፌሊየር ወይንም ደግሞ የመውደቅ ፍርሃት ነው። እነዚህ ሰዎች የመስራት ፍላጎት አላቸው፣ ነገር ግን ያን ስራ ከሰሩትና ከወደቁ ምን ሊፈጠር እንደሚችል ይፈራሉ። ይህ ማለት አንድ ሰው እቅዱን በተግባር ላይ ቢያውል ሊወድቅ፣ ሊሳሳት፣ ሰዎች ስለሱ ያላቸው አመለካከት ሊቀየር ይችላል። ስለዚህ ያንን ሪስክ ከመውሰድ ይልቅ ስለዛ ነገር ማቀድ ላይ ብቻ ጊዜያቸውን ያጠፋሉ ማለት ነው። ምክንያቱም ደግሞ ያንን ነገር እስካልሞከሩት ወይም ደግሞ እርምጃ እስካልወሰዱ ድረስ አይምሯቸው ውስጥ ያለው ህልም ደስ ይላል፣ ፐርፌክት ሆኖ ነው የሚሰማቸው ማለት ነው። ሶስተኛው ደግሞ ትክክለኛውን ጊዜ ይጠብቃሉ። ብዙ ሰዎች አንድን ነገር ከመጀመራቸው በፊት ለዛ ነገር ሙሉ ለሙሉ ዝግጁ እስኪሆኑ ድረስ ይጠብቃሉ። ነገር ግን እውነታው አንድን ነገር እስካልጀመር ነው ወይም ደግሞ እርምጃ እስካልወሰድን ድረስ በተአምር ዝግጁ ልንሆን አንችልም። ስለዚህ እነዚህ ሰዎች ትክክለኛውን ጊዜ በመጠበቅ ያሳልፋሉ። የሚያሳዝነው ግን እስካልጀመርነው ድረስ ትክክለኛው ጊዜ አይመጣም። አራተኛው ደግሞ ከመጠን በላይ ማሰብ ወይንም ደግሞ ኦቨርቲንኪንግ የምንለው ነው። ብዙዎች አንድን ነገር ከመስራት በላይ ስለዛ ነገር በማሰብ ጊዜን ያጠፋሉ። ይሄ ነገር ሊሳካ ይችላል፣ እንዴት ባደርገው ሊሆን ይችላል? እያንዳንዷን እርምጃ ማሰላሰል፣ እያንዳንዷን እርምጃ ማሰብ፣ ይሄን ነገር ባድረግ ምን ሊፈጠር ይችላል? ይሄን ነገር ባሰብን ቁጥር ሜንታል ኢነርጂያችን ወይም ደግሞ የአእምሮ ጉልበታችን መዳከም ይጀምራል። ከዛ በኋላ ትክክለኛውን ስራ ለመስራት ጊዜው ሲደርስ ለመስራት ስንነሳ መስራት ያቅተናል። ምክንያቱም ኦልሬዲ አእምሯችን ደክሟል ማለት ነው። አምስተኛው ነገር ደግሞ የአእምሮና የማንነት አለመጣጣም ወይም ደግሞ አላይን አለማድረግ። አእምሯችን ከሀሳባችን ጋር የሚቃረኑ ተግባራትን ለመስራት ይቃወመናል። አንድ ሰው ስለ ራሱ ሲያስብ እኔ ሰነፍ ነኝ፣ ይሄን ነገር ማድረግ አልችልም፣ ይሄን ነገርማ አልሰራውም፣ ይሄ ነገር ለእኔ አይሆንም ብሎ ማሰብ ሲጀምር ሰብኮንሽየስሊ አእምሮ ምን ያስባል? እንደማይችል፣ ስራውን መስራት እንደማይችል አእምሮ አምኖ ይቀበላል ማለት ነው። ስለዚህ ዓላማው ምንም ያህል ትልቅ ቢሆንም አእምሮ ግን ያንን ነገር ለመስራት አይፈቅድለትም፣ ሰውነቱም አይታዘዘውም ማለት ነው። ሌላኛው ደግሞ ስራውን ከመስራት ጥረት ከማድረግ በላይ ያለን አቅምና ችሎታ ላይ መጠመድ ነው። ምን ማለቴ ነው? አብዛኛው ሰው ስራውን ከመስራት በላይ ስለ ስራው በማውራት ጊዜውን ያሳልፋል ማለት ነው። እንደዚህ አይነት ነገር እኮ እችላለሁ፣ እንደዚህ አይነት ነገርማ እሰራለሁ ብሎ አእምሮ ውስጥ ያለው ህልም ብቻ ነው። ያ ነገር በምን ይቀራል? በወሬ ይቀራል ማለት ነው። ነገ ጧት ተነስቶ ያንን ስራ ልስራ ቢል ኦልሬዲ ስላወራው ያንን ነገር መስራት ይከብደዋል ማለት ነው። ነገር ግን እውነተኛው እድገት አሰልቺ፣ ቀስ በቀስ የሚመጣና ብዙ የችግር የፈተና ጊዜዎችን ማለፍ የሚጠይቅ ነው።
ስለዚህ አብዛኞቻችን አሰልቺውንና ምቾት የሚነሳውን ስራ ከመስራት በበለጠ ምን ላይ እናተኩራለን? ማለም ላይ ብቻ፣ ህልሙን ላይ ብቻ እናተኩራለን ማለት ነው። ማን መሆን እንደምንችል በማሰብ ጊዜያችንን እናቃጥላለን። ምክንያቱም ደግሞ አሁን ያለን ማንነትን ከመጋፈጥ ይልቅ ያ ነገር ምቾት ስለሚሰጠን ማለት ነው። ስለዚህ ዓላማውን በሚያሳካ ሰውና በማያሳካ ሰው መካከል የችሎታ ልዩነት የለም። ያለው አእምሯችን ከኛ ተቃራኒ ሆኖ በሚቆምበት ጊዜ እንኳን መስራት ያለብንን ስራ መስራት መቻል። ሌላኛው ማንሳት የምፈልገው ነገር ደግሞ ዘ ሂድን ኮስት ኦፍ ሰክሰስ ወይንም ደግሞ ድብቁ የስኬት ዋጋ ነው። የተሻለ ህይወት መኖር እንደምናስበው ወይም ደግሞ እንደምናየው ቀላል ነገር አይደለም። ብዙ ዋጋዎችን ያስከፍለናል። ብዙ የብቸኝነት ጊዜያት አሉ። ብዙ የማንተኛባቸው ምሽቶች አሉ። ብዙ የምናልፋቸው ፈተናዎች አሉ። ማንም ሰው የማያምንብን፣ በዙሪያችን ያለ ማንም ሰው በእኛ የማያምንበት ጊዜ ይመጣል። ራሳችን ለራሳችን የምናምነው፣ ለራሳችን ዓላማ የምንቆመው ራሳችን የምንሆንበት ጊዜ ይመጣል። የሚገርመው ደግሞ አንዳንዴ እኛ ራሳችን ራሱ በራሳችን የማናምንበት ጊዜ ይኖራል። የዛን ጊዜ ፈጣሪያችንን ብቻ ተስፋ አድርገን የምንጓዝበት ጊዜ ይኖራል። የተሻለ ህይወት የሚሸጥ ነገር ነው። ነገር ግን ዋጋው ርካሽ አይደለም። ብዙ የፈተና ጊዜያት፣ የጭንቀት ጊዜያት፣ ብዙ የራስ ምታት ጊዜያት፣ የልብ ህመም፣ ከራሳችን ከሰውነት ተራ መውጣት፣ ረጅም ቀናት፣ ባዶ ኪስ፣ በራስ ተስፋ መቁረጥ። ጥቂት ሰዎች ብቻ ናቸው ለስኬት የሚከፈለው ዋጋ ምን ያህል የአእምሮ ችግር ሊያመጣ እንደሚችል የሚያውቁት። ነገር ግን ያ ችግር ጊዜያዊ ነው። ለነገው ለተሻለ ህይወት የምንከፍለው ዋጋ ነው ማለት ነው። ሌላኛው ነገር ደግሞ ራስን ከሌላ ሰው ጋር ማወዳደር። አብዛኛው ሰው እሱ ያለውን በርካታ ነገር ማየት ትቶ ሌላ ሰው ጋር ያለ ነገር ግን እሱ ጋር የሌለ አንድ ነገርን በማየት ጊዜውን ያጠፋል። በዚህ ምክንያት አእምሯችን ስለሌላ ሰው ባሰብን ቁጥር ወይም ደግሞ ራሳችንን ከሌላ ሰው ጋር ባወዳደርን ቁጥር ሰብኮንሺየስሊ እኛ ከዛ ሰው ያነስን እንደሆነ ያስባል፣ ወይም ደግሞ ያ ሰው ከኛ የበለጠ እንደሆነ ነው አእምሯችን የሚቀበለው ማለት ነው። ምናልባት መድረስ የምንፈልግበት ከፍታ ላይ አንድ ሰው ቀድሞን ደርሶ ሊሆን ይችላል። ነገር ግን ምንም ሆነ ምንም ከሰራን እኛም መድረሳችን የማይቀር ነገር ነው ማለት ነው። ምን የሚባል አባባል አለ? የራሳችሁን ምዕራፍ 1 ከሌላ ሰው ምዕራፍ 20 ጋር አታወዳድሩ ይባላል። አብዛኛውን ጊዜ ራሳችንን የምናወዳድረው ከምናየው ነገር ላይ ነው። ለምሳሌ ሶሻል ሚዲያ ላይ ትልቅ ስኬት ላይ የደረሱ ሰዎች ምናምን የሚለቁትን ነገር እያየን እኛ ራሳችንን ከነሱ ጋር እናወዳድራለን። እዚህ ጋር ትልቁ ችግር ምንድነው? እነሱ የደረሱበትን ስኬት ብቻ ነው የሚያሳዩት። አልፎ የመጡትን ስትራግል፣ አልፎ የመጡትን ፈተና በጠቅላላ አንመለከትም። ስለዚህ በዚህ ሰዓት ላይ እኛ ምን እናደርጋለን? መስራት በማንችለው ነገር ከሰው ጋር እንወዳደርና ያንን ነገር ለመስራት መንገድ እንጀምራለን። ያንን ነገር ሰርተን ፌል ስናደርግ ግን በኋላ ላይ በራሳችን ያለን መተማመን ይወርዳል ማለት ነው። ስለዚህ እዚህ ነገር ላይ ምንድነው ማድረግ ያለብን? የሌላ ሰውን ችሎታ ወይም ደግሞ የሌላ ሰውን ስኬት ከማሳደድ ይልቅ ራሳችን መስራት የምንችለውን ነገር ቁጭ ብለን ራሳችንን መጠየቅ፣ ከዛ በኋላ ምን አይነት ችሎታ እንዳለን ለይቶ ማወቅ፣ ከዛ በኋላ እዛ ችሎታ ላይ ፐርፌክት እስክንሆን ድረስ ማስተር እስክናደርገው ድረስ በተደጋጋሚ መስራት፣ መልፋት፣ መክፈል ያለብንን ክፍያ መክፈል አለብን። ለምሳሌ አሳንና ወፍን እንመልከት። አሳ ውሃ ውስጥ ነው የሚዋኘው፣ እንደ ወፍ መብረር አይችልም። ወፍም ደግሞ አየር ላይ ነው የምትበረው፣ እንደ አሳ መዋኘት አይችልም። አሳ እንደ ወፍ ልብረር ካለ ይሞታል። ወፍም እንደ አሳ ልዋኝ ካለች ትሞታለች። ስለዚህ ሁላችንም ቦታችንን አውቀን ባለንበት ቦታ ላይ ፐርፌክት ሆነን መገኘት አለብን። ወፍ መብረር ላይ ፐርፌክት ናት፣ አሳም ደግሞ መዋኘት ላይ ፐርፌክት ነው። ሁለቱም በየቦታቸው ምንድናቸው ማለት ነው? ያላቸው ቦታ ላይ የተሻለ ሆነው ተገኝተዋል ማለት ነው። ስለዚህ ሁሌም ቢሆን አንድ ነገር አስታውሱ፣ ፀሐይና ጨረቃ መሃል መወዳደር የለም። ሁለቱም ጊዜያቸውን ጠብቀው ብርሃናቸውን ይሰጣሉ። ሁለቱም ጊዜያቸውን ጠብቀው ስራቸውን ይሰራሉ።
ሁለቱም በሚወጡበት ጊዜና በሚታዩበት ጊዜ የተሻለ ሆነው ይታያሉ። ስለዚህ ራሳችንን ከሌላ ሰው ጋር ማወዳደራችንን እንቀንሰው። ፈጣሪ ሁላችንንም ሲፈጥረን የሆነ ችሎታና አቅም ሰጥቶናል። ያለ ችሎታና ያለ ምክንያት የተፈጠረ ማንም ሰው እዚህ ምድር ላይ የለም። ከኛ የሚጠበቀው ምንድነው? ፈጣሪ የሰጠንን ችሎታና አቅም አውቀን እዛ ችሎታ ላይ ከኛ የሚጠበቀውን ስራ መስራት ነው። ሌላው ስራ ጠቅላላ የፈጣሪ። ስለዚህ ከፈጣሪ የሚያልፍ ምንም ነገር ስለሌለ ፈጣሪን እየጠየቅንና መንገድ እንዲመራን እየለመንን፣ ነገር ግን ከኛ የሚጠበቀውን ስራ መስራትና እኛ ማድረግ የሚያስፈልገንን ነገር ማድረግ ግዴታችን። አት ዘ ኤንድ ኦፍ ዘ ዴይ እኛ ያሰብነውንና ያለምነውን ህይወት የሆነ ሰው ይኖረዋል። ትልቁ ጥያቄ ግን ያ ሰው እኛ ነን ወይ የሚለው ነው። ወደድንም ጠላንም ርዕሳችን ላይ እንዳነሳነው ጊዜ ያልፋል፣ ጊዜ ይሄዳል። 5ም 10ም ዓመታት ይቆጠራሉ እኛ እስካለን ድረስ ማለት ነው። ነገር ግን ትልቁ ጥያቄ መሆን ያለበት በእነዚህ ጊዜያት ውስጥ እኛ ምን እናሳካለን፣ በእነዚህ ጊዜያት ውስጥ እኛ ራሳችንን እንዴት አድርገን እንለውጣለን የሚለው ነገር። ስለዚህ ከዛሬ ጀምሮ ጉዟችንን እንጀምር። የምንሰራውን ስራ ከዛሬ ጀምሮ መስራት እንጀምር። ለተሻለ ህይወት የምናደርገውን ጉዞ እዚህ ምድር ላይ ኤግዚስት እስካደረግን ድረስ የተፈጠርንበትን ዓላማ ፈልገንና አውቀን ጉዟችንን እንጀምር። ናኦል ነበርኩኝ። አመሰግናለሁ።